ፋሲካን ካደረገና ምስጢረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌቴሰማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበር። በገነት ዛፎች መካከል የተሸሸጉትን አዳምና ሔዋንን ለማዳን የመጣው ጌታችን በጌቴሰማኒ ዛፎች መካከል በታላቅ ጭንቀት ጸለየ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ብሎ በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከእርሱ አይጠፋምና፣ ይህን ጊዜም ከሰማይ መጥቶ የሚያበረታ መልአክ ታየው። ይህ ቃል ምንኛ ያስጨንቃል! መላእክት እንዴት ጌታን ሊያበረታቱት ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ይጠይቀዋል። ባለመድኃኒቱ ወንጌላዊ ሉቃስ ሆይ የሚያበረታው መልአክ መጣ ስለሚለው ቃል ተኩሰህ የልቤን ቁስል ፈውስልኝ። የመላእክትና የሊቃነ መላእክት ጌታ ኢየሱስ ክርስቶስ የሚያበረታው መልአክ የቱ ነው ይላል። ከዚያም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምራል። ረዳትስ ቢፈልግ ኖሮ መለኮቱ ከመስቀል መከራዎቹ ተካፋይ በሆነው ነበር ይልና እስመ ጽንዓ መለኮቱ ይሄይል እምጽንዓ መልአክ፣ ከመልአክ ብርታት የመለኮቱ ብርታት ይበረታልና ይላል። እንዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድነው የሚለውን ሲያብራራ መላእክት በተያዘም ጊዜ መላእክት መንግሥቱን እየቀደሱ ትዕግስቱንም እያደነቁ ምስጋናውን አላቋረጡም በማለት የመልአክ ማበረታታት የተባለው ከጌታ ፊት ቆመው ለአንተ ኃይል ክብር ይገባል እያሉ ያመሰገኑት ምስጋና አበረታቱት ተብሎ እንደተጠራ ያስረዳል። ቅዱስ ኤጲፋንዮስም ወዝ እንደ ደም ነጠብጣብ በስቶ እስኪወርድ ድረስ አለ። ደም መስሎ መውረድ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክም ከወደ ሰማይ መጣ አለ። እርሱ ግን በባህሪው የመላእክት አጋዥነት የሚሻ አይደለም። እርሱ መላእክትን ሁሉ ፈጥሯልና በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ። በጌትነቱ ካደረገው ድንቅ ቸርነቱ የተነሳ ሊያጽናናው የመጣው መልአክ ሰገደለት። አቤቱ ኃያል መባል ላንተ ይገባል አለው ብሎ አብራርቶታል። ከመላእክት ጋር አንድ የሆነችው ቤተ ክርስቲያናችን መላእክት በስቃዩ ጊዜ ለጌታ ያቀረቡለትን ይህን ምስጋና በሰሞነ ሕማማት ከልጆቿ ጋር እያዜመች ትሰግዳለች። ለከ ኃይል ክብር ወስብሐት ወዘዝከ ለዓለም አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወዘዝከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዘዝከ ለዓለም። ላንተ ኃይል ክብር ምስጋናና አዛዥነት ለዘላለም ይገባል። አማኑኤል አምላኬ ክብር ምስጋናና አዛዥነት ለዘላለም ይገባል።
ጌታዬ ኢየሱስ ክርስቶስ ሆይ ላንተ ኃይል፣ ክብር፣ ምስጋናና አዛዥነት ለዘላለም ይገባል። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮችንና ከካህናት አለቆችም ሎሌዎችን ተቀብሎ ብዙ ወታደሮችን አስከትሎ በጨለማ ችቦ እያስበራ ወደ ጌቴሰማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተ ክርስቲያን መሪ ሆኖ ተሾሞ ሳለ የሻለቃ ጦር መሪ ሆኖ መጣ። በመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከአዲስ ኪዳን ሊቀ ካህናት ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ እያለ ክህነታቸው ካለፈው ከኦሪት ሊቃነ ካህናት ጋር መሆንን መረጠ። በምድርም በሰማይም ለማሰር ስልጣን ከተሰጣቸው ጋር መቆጠሩን ንቆ በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ። መንፈሳዊ ስልጣን የተሰጠው ካህን ሆኖ እያለ የራሱን ስልጣን ንቆ ሥጋዊ ስልጣን ላላቸው ክብር በመስጠት እንካችሁ ውሰዱት ብሎ የቤተ ክርስቲያናችንን ራስ አሳልፎ ሰጠ። ጌታችን የሚያዝበትን ዕቅድ የነደፈውና ለወታደሮቹ የቅድሚያ ትእዛዝና የምስጢር ኮድ የሰጣቸውም ራሱ ይሁዳ ነበር። የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት የሚል ዝርዝር መመሪያም አስቀድሞ አስተላልፎ ነበር። ስለዚህ ቃል በገባው መሠረት ወደ ጌታችን ቀርቦም መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ይሁዳ ከመሳሙ በፊት ለጌታችን ዘለግ ያለ ሰላምታን አቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሰማኒ ዛፎች መካከል ለይተው ሊያውቁት ለማይችሉት ወታደሮች የናዝሬቱ ኢየሱስ የትኛው መሆኑን በእርግጠኝነት እንዲለዩ ለማድረግ ነበር። መምህር ሆይ ብሎ የሽንገላ ንግግር ተናገረ። ረቢ ወይም መምህር ሆይ በሚለው መጠሪያ እንደሚደሰቱና በገበያም ሰላምታና መምህር ሆይ ተብለው ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጻፎችና ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋለም። ቅዱስ ቄርሎስ እንዳለው ይሁዳ የሰውን ልብ የሚያውቀውን ጌታ በመልካም ንግግር ሊያታልለው ሞከረ። እዚህ ላይ ልናነሳው የሚገባው ሌላ ቁም ነገር መምህር ሆይ ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉም በተናጠል ጌታ ሆይ ብለዋል። እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩት ተጽፏል። ይሁዳ ግን ጌታችንን የሚጠራው ጻፎችና ፈሪሳውያንም ሊጠሩ በሚችሉበት መምህር ሆይ በሚለው አጠራር ብቻ ነበር። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቻው ጌትነቱን አስካደው። ይህንን በግልጽ የሚያሳየን በምሴተ ሐሙስ የሆነው ነው። ሲበሉም
ኢየሱስ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። በዚህን ጊዜ ደቀ መዛሙርቱ እጅግም አዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉት ጀመር። አሳልፎ የሚሰጠው ይሁዳም መልሶ መምህር ሆይ እኔ ሆንን አለ። ጌታችን ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ብሎ ነበር። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው፣ እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና፣ ስለዚህም አሳልፎ ሊሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው። ሕማማት በቀጣዩ ክፍል